የሆነው ዳሬ በእግዚአብሔር ምንድነው የሆነው? ሞተ በቃ። ምን ሆኖ ነው ዳሬ በእግዚአብሔር? ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። ከዚህ የገነት ንጋቱ ቪዲዮ በኋላ የአርቲስት ነጻነት ወርቅነህ ሞት ሌላ ውዝግብ አስነስቷል። በደረጀና በገነት ንጋቱ መካከል ያለው ውዝግብ እንዳለ ሆኖ በርካቶች በማህበራዊ ሚዲያ ቁጣቸውን እየገለጹ ይገኛሉ። ለዚህ ሁሉ ተጠያቂው ይህ ነገር እንዲለመድ ያደረገው ደግሞ ሌላኛ አርቲስት ነው በሚል ድጋሜ ከዓመታት በኋላ ስሙ እየተጠለጠለ የሚገኝ አንድ ታዋቂ አርቲስት አለ። ይህ ጉዳይ ምንድነው የሚለውን በቀዳሚነት የምናየው ጉዳይ ነው። ጉዳዩን ተከትሎ ገነት የወሰደችው እርምጃም ደግሞ ያልተጠበቀ ሆኖ ተከስቷል። ከዚህ ውዝግብ ጋር በተገናኘ አርቲስት ኮሜዲያን ደረጀ ኃይሌ በብስጭትና በስድብ የተሞላ ምላሽ ለገነት ንጋቱ ሰጥቷል። በዋናነት የምናየው ጉዳይ ነው። በሁለተኝነት እናንተም ሐሳብ አስተያየት እንድትሰጡበት የምንፈልገው ግን ታዋቂ ሰው በሞተ ቁጥር እየመጡ ሌላ ውዝግብ የሚያስነሱ ሰዎች አሉ። እነዚህ ሰዎች ሽፋናቸው ሃይማኖት ነው። አንድ ሙስሊም ሲሞት ስጋው ደሙን ሳይቀበል ሞተ፣ ጌታን ሳይቀበል ሞተ ይላሉ። አንድ ኦርቶዶክስ ሲሞት ደግሞ ጌታን ሳይቀበል ሞተ እያሉ ሌላ ውዝግብ የሚያስነሱና በሰዎች ሞት ላይ መጥተው ሃይማኖታቸውን ለማራመድ ወይም ለመዘባበት የሚሞክሩ ግን እነሱም ሞት የማይቀርላቸው እጅግ በርካታ ሰዎች አሉ። ይህን ጉዳይ እናነሳለን። በሶስተኝነት አዲስ መረጃ የተጣራ ጉዳይ ይዞላችሁ መጥቷል። ይህም የነጻነት ወርቅነህ የቀብር ስነ ስርዓት የት ነው የሚካሄደው የሚለው ነው። ቀደም ሲል በሰራናላችሁ ዘገባ መሰረት ነጻነት ወርቅነህ ሀሌልቱ ጊዮርጊስ ከአያቱ ጎን ለመቀበር ቤተክርስቲያኑን ለማሳደስ ጥረት እያደረገ እንደነበረ ቢገለጽም የሚቀበረው ግን በዕለተ ሰንበት እሁድ በስላሴ ካቴድራል መሆኑ ተሰምቷል። ይህም እንግዲህ ሌላኛ ከሞቱ በኋላ የተነሳው ውዝግብ ነው። መቋጫው ምን ሊሆን ይችላል የሚለውን ነገር እናጋራለን። በርካታ ሚሊዮን ኢትዮጵያውያን በአንድ ድምጽ ያዘኑለት ተወዳጁ ነፂ ህልፈትን ተከትሎ የተሰሙ ዜናዎች አነጋጋሪ ናቸው። ለመሆኑ ታዋቂ ሰዎች ሲሞቱ እንዲህ አይነት ውዝግቦች ለመፍጠር ምንድነው የሚያስፈልገው? ከሁሉም በላይ ደግሞ የአርቲስት ገነት ንጋቱን ድርጊት እንዴት አያችሁት? እነ እንዳልክ ዘነበን ጨምሮ አንድ ኦርቶዶክስ በሞተ ቁጥር ጌታን ሳይቀበል ሞተ የሚሉ እንዲሁም ደግሞ አላህን ሳይቀበል መሞቱ ያሳዝነኛል የሚሉ ሙስሊሞች ሌሎች ሃይማኖቶችም ሲሞቱ እንደሚያደርጉ ሰዎች ጉዳይንስ እንዴት ታዩታላችሁ? በጨዋነት እየተወያየንበት እኛ የተሰሙ አዳዲስ መረጃዎችን እንደሚከተለው እንንገራችሁ። ደህና ነበር ማታ? ኧረ ጠዋትም ስራ ሊገባ አማማኝ ነው። ከምር ነው ስራ ሊገባ? አዎ እንዴ አዎ መጣሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ። እንግዲህ የአርቲስት ነጻነት ወርቅነህ ሞት ከተሰማ በኋላ በርካቶች ደንግጠዋል። የሀዘን መግለጫ ከጠቅላይ ሚኒስትሩ እስከ ተራ ሰዎች ድረስም ሀሳብ አስተያየታቸውን ሀዘናቸውን ሲገልጹ ነበር። ከነዚህ ሁሉ ግን ትኩረት የሳበውና እጅግ ቁጣን የቀሰቀሰው የታዋቂው አርቲስት ገነት ንጋቱ ጉዳይ ነው። ገነት የሙያ ባልደረባዋና ጓደኛዋ የሆነው አርቲስት ነጻነት ወርቅነህን ህልፈት ተከትሎ አንድ ቪዲዮ ሰራች። ይህን ቪዲዮም ሰርታ ኤዲት አድርጋ በዩቲዩብ ቻናሉ አሰራጨችው። ገነት ጥቁር ለብሳ ካሜራ ጠርታ ስካርፍም አድርጋና እንዲሁም ደግሞ ሻሿንም ደርባ ቪዲዮ ቀርጻ የተሰራችው ቪዲዮ ግን እንደጠበቀችው ሳይሆን በተቃራኒው ከፍተኛ ትችት እንድታስተናግድ አድርጓል። አርቲስት ገነት ንጋቱ በዩቲዩብ ቻናሏ የአርቲስት ነጻነት ወርቅነህን ህልፈት አስመልክቶ የለቀቀችው ቪዲዮ የተሰነዘረበት ትችት በ3-4 መንገዶች ነው። የመጀመሪያው በቪዲዮ ላይ የምታሳየው እጅግ የበረታ ለቅሶና ድርጊት ለካሜራ ተብሎ የተሰራ ነው። ይሄ ለቪው ሲባልና ለገንዘብ እንጂ እውነተኛ ሀዘን አይደለም። እውነተኛ ሀዘን ቢሆን ኖሮ ገነት በድንጋጤ ከመቀረጽ ይልቅ ልታስበው የሚገባው ወደ ሆስፒታልና አስክሬን ወዳለበት ጉዳይ በመሄድ ቤተሰብን ማጽናናትና ቀብር መድረስ ነበረ። ነገር ግን እሷ ቀጥታ ወደ አእምሮ የመጣው ልብስ ለብሳ እንዲሁም ደግሞ ስነ ስርዓት ይዛ ካሜራ ቁጭ አድርጋ ቀርጻ እንዲሁም ደግሞ ስልክ መደወል ነበር የሚለው አንደኛው ትችት ነው። ሁለተኛው የሙያ ስነ ምግባር ጉድለት የሚል ነው። በጓደኛ ሞት ትርፍ ለማግኘት መሞከር ነውር ነው የሚሉ እጅግ የበረቱ ተቃውሞዎችን አርቲስት ገነት ንጋቱ አስተናግዳለች።
የዩቲዩብ ገቢ በሀዘን ሰዓት ማስታወቂያዎችን የያዙ ረጅም ቪዲዮዎች መልቀቋ ጉዳዩ ከሰው ልጅ ስሜት ይልቅ ወደ ንግድ የቀየረችው አስመስሎባታል እያሉ ነው። በነገራችን ላይ አዲስ መረጃ ይህንን ቪዲዮ አይቶታል ለእናንተ ከማድረሳችን በፊት ወደ 11 ደቂቃ አካባቢ ቀርጻለች እና ጓደኛው አርፎ ባለበት በጥቂት ደቂቃ ወደ 11 ደቂቃ ድረስ ቀረጻዎችን ማድረግ ይህ የሞራል ውድረት ነው የሚሉ ትችቶች በከፋ ሁኔታ እያስተናገደች ነው። ሌላኛው እንግዲህ የክብር መሸርሸር ነው። ክብር የላትም እርሷ እንዲያውም ከዚህ በፊት የቤተሰቧን ገመናና ሚስጥር ሳይቀር አደባባይ ለቪው የምታውል ነች የሚልም መስተንግዶ እንዲሁም ትችቶችን አስተናግዳለች። ገነት ቀደም ሲል የነበራትን ክብርና ዝና በዚህ ድርጊት እየቀነሰችው ነው የሚል አስተያየቶች በስፋት እየተሰራጩ ነው። አርቲስት ገነት ንጋቱ ለቀረቡባት ትችቶች እስካሁን የሰጠችው ዝርዝር ባይኖርም ይህ ክስተት በኢትዮጵያ የዩቲዩብ ዘት ፈጣሪዎች መካከል የጌታ ብዛት ወይም የሙያ ስነ ምግባር የሚለውን ክርክር ዳግም እንዲቀሰቀስና የአርቲስቱ ሞትና ሀዘን ተረስቶ ሌላ ውዝግብ እንዲነሳ አድርጓል። ነገር ግን ገነት ላደረገችው ድርጊት ከዚህም የባሰ ተጠያቂ ሰው አለ ተብሎ ጣቱ እየተቀሰረ ነው። ለመሆኑ የአርቲስት ማን ነበር ገነት? ከዚህ በኋላ የወሰደችው ያልተጠበቀ እርምጃስ ምን ይመስላል የሚለውንና የደረጃን ምላሽ ደግሞ ቀጥሎ ልንገራችሁ። የገነትን ድርጊት ተከትሎ እንግዲህ ኮሜዲያን ደረጃ ኃይሌ ምላሽ ሰጥቷል። በስሜትና በስድብ የተሞላ ምላሽ ነው የሰጠው። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲል ደረጀ በብስጭት ተናግሯል። አርቲስት ገነት የሙያ ባልደረባ የሆነውን አርቲስት ነጻነት ወርቅነህ ህልፈት ተከትሎ በዩቲዩብ ቻናሉ ያሰራጨችው ዘገባ እጅግ የሙያ ስነ ምግባር የጎደለው ነው ብሎታል ደረጀ። የአርቲስት ነጻነት ወርቅነህን ህልፈት አስመልክቶ ገነት ደወለችልኝ፣ ድንጋጤ ላይ ነበርኩ፣ ስልኩን አንስቼ አናገርኳት፣ ከዛ እደውልልሻለሁ ብዬ ዘጋውት ይላል። እዚህ ቪዲዮ ላይ ኮሜዲያን ደረጃ ኃይሌ እንግዲህ በስልክ ስታነጋግረው ይታያል። ኮሜዲያን ደረጃ ኃይሌ ስለተፈጠረው ነገር እኔ መቀረጼን አላቅም፣ እንደ ቀደም ወዳጅነታችን ሀዘኗን ልትገልጽ መስሎኝ ሆስፒታል ሆኜ ነው በጥልቅ ሀዘን ውስጥ ያዋራኋት። ይህ ሲበዛ ብልግናና ሆዳምነት ነው፣ ከተማረም የማይጠበቅ ሲል በከፋ ሁኔታ ገነቱን ወርፏታል። በነገራችን ላይ ደረጀ ኮሜዲያንም ይሁን እንጂ የነጻነት ቅርብ ሰው እንዲሁም ደግሞ ከኮሜዲያንነቱ በዘለለ እጅግ ጽኑ ሰው እንደሆነ ይነገርለታል። ለዚህም የኮሜዲያን ሀብቴ የጓደኛው ህልፈትን ተከትሎ የሀብቴን እናት እስከዛሬ ድረስ እየተመላለሰ የሚጠይቅ ምስኪንና ምስጋና በቁሙ የሚገባው ሰው ነው ደረጃ ኃይሌ። ስለዚህ እንደዚህ በቅርቡ እንግዲህ ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ እኔ በሞት እናቴን ተመላልሶ ይጠይቅልኛል ብዬ የማስበውና ያጽናናታል ብዬ በምተማመንበት ብቸኛው ሰው ደረጃ ኃይሌ ነው ብሎ ነበር። ደረጃ ኃይሌም እንግዲህ በነጻነት ህልፈት ወቅት በተሰማው ስሜትና ድንጋጤ ለአጭር ደቂቃም በገነት መቀረጹ እጅግ እንዳበሳጨው ተናግሯል። ይህ እንግዲህ ምን ያህል ስሜቱን እንደነካው የሚገልጽ ነው። ምክንያቱም ደረጀ በዚህ ሁኔታ ውስጥ ይህንን የሚናገር ሰው አይደለም። ግን ከዚህ ውዝግብና ንግግር በኋላ ገነት አሁን ቪዲዮዋን ዲሌት አድርገዋለች ወይም ፕራይቬት አድርገዋለች ወይም አንሊስትድ አድርገዋለች። ይህን ዘገባ መሀል ላይ እየሰራን ስንመለከት ግን ከብዙ ትችቶች በኋላ የገነት ቪዲዮ በኦፊሻል የዩቲዩብ ገጿ ላይ አይገኝም። ነገር ግን በርካቶች እያወረዱ በተለያየ ቦታ ተቀባብለውታል። የቀብር ስነ ስርዓቱንና አጠቃላይ ጉዳዩን ግን ወደ ሌላ አቅጣጫ የወሰደና በነፂ ሞት ላይ ውዝግብ ያስነሳ ጉዳይ ሆኗል። ግን ከሃይማኖተኞች በፊት ደግሞ አንድ ጉዳይ እናንሳ። ገነት ያደረጉት ድርጊት አዲስ አይደለም፣ ለዚህ ተጠያቂው አንድ አርቲስት ነው በሚል እየተብጠለጠለ ነው። ጆሲ ኢን ዘ ሃውስ ዮሴፍ ገብሬ ድጋሚ በዛሬው ዕለት ስሙ በስፋት በማህበራዊ ሚዲያ ከፎቶ ጋር እየተያዘ ነው። ይሁን ሶሻል ሚዲያ ከመብዛቱ በዩቲዩብ እና ቲክቶክ ከመጀመሩ በፊት ዮሴፍ ገብሬ ጆሲ ያስለምዷል ተብሎ አንድ ቪዲዮ ዳግም እየተመዘዘበት ነው። ይህም በሊቢያ በርካታ ኢትዮጵያን ተገድለው ሀገር በሀዘን የተናጠችበት ጊዜ ነበር። እሱ ግን ሱፍ ለብሶ ካሜራውን ዞ ድንኳን ውስጥ ተገኝቷል። እናቶችንም እያስለቀሰ ከቀረጸ በኋላ ሊያስተላልፈው የነበረው ስርጭት በወቅቱ በኢቢኤስ ታግዷል። እርሱም በዚህ ውዝግብ ውስጥ ከገባ በኋላ የራሱን የቴሌቪዥን ቻናል መክፈቱ ይታወቃል። ከዛም በኋላ እንግዲህ የተጎዱና ያዘኑ ሰዎች ቤት በግ ፍራሽና እንዲሁም ደግሞ ሌሎች እህሎችን ይዞ በመሄድ ያስለቅስ ነበር። እናም ገነት አሁን ያደረገችው ነገር አዲስ ሳይሆን ለዚህ ሁሉ ተጠያቂውና ወደ ኢትዮጵያ እንዲለማመድ ካደረጉ ሰዎች ውስጥ አንዱ ታሪካዊ ተጠቃሽና ተወቃሽ እንዲሁም ተጠያቂ ጆሲ ኢን ዘ ሃውስ ዮሴፍ ገብሬ አርቲስትና ድምፃዊ አንዱ ነው በሚል ዳግም ከገነት ጋር ተያይዞ ስሙ
በስፋት እየተነሳ ይገኛል። ሌላኛው ጉዳይ አንዱ አነጋጋሪ እንደዚህ ታዋቂ ሰዎች ሲሞቱ የሚነሳው ሐሳብ ነው። እነዚህ እንግዲህ የሃይማኖት ሰዎች ናቸው። በትናንትናው ዕለት ከገነት ጋር አንዱ ስሙ ተደጋግሞ እየተነሳ የሚገኘው በቀደመው ጊዜ እንግዲህ ትዝብት በመስራት የሚታወቀውና ሃይማኖቱን የቀየረው የቀድሞ ዲያቆን ነኝ የሚለው እንዳልካቸው ዘነበ እንዳልክ ነው። እንዳልክ እንግዲህ ነጻነትን ሞት ተከትሎ ሞቱ ምንም ማለት አይደለም፣ ጌታን አለመቀበሉ ግን ያበሳጫል ሲል ያጋራው ሐሳብ በርካቶች በቁጣና በብስጭት እያዘዋወሩት ይገኛሉ። የአንድን ታዋቂ ሰው ህልፈት ተከትሎ ሃይማኖታዊ የሆነ ይዘቶችን ይዞ በመምጣት የግል ፍላጎትንና ስሜትን እንዲሁ ደግሞ በማንጸባረቅ የኢትዮጵያ ወግ እሴት ባህል የማይገልጽ ነው። አንድ ሰው ያመነበት የሚከተለው እምነት አለው። ነፂም የኡራኤል ጊዮርጊስና ኪዳነ ምሕረት ወዳጅ ነበረ። ስለዚህ ይህን ሰው ደግሞ ባመነበት እምነት ኖሮ ቤተክርስቲያን የሚቀበርበትን ለማሳደስ ጥረት እያደረገ በነበረበት ጊዜ ስላለፈ ብቻ እኛ የማንሞት ይመስል አንድ አርቲስት ላይ በዚህ ደረጃ የሃይማኖት አጀንዳና ተልኮ ለማስፈጸም መንቀሳቀስ የራስ ወዳድነትና ከኢትዮጵያ ባህልና እሴት ያፈነገጠ ነውረኝነት ነው በሚል በስፋት እየተተቸ ይገኛል። እንዳልክ ብቻ ሳይሆን በርካታ ወደ ጽንፈኝነት የተጠጋ እስልምና ሃይማኖት አራማጆችም እንዲሁ አላህን ሳይቀበል መሞቱ ያሳዝናል እያሉ ከሞቱ ይልቅ የነሱ ሃይማኖት ተከታይ አለመሆኑ ብቻ የሚያንገበግባቸው ሰዎች መምጣታቸው ኢትዮጵያዊ ጨዋነት፣ መከባበርና ወዳጅነት ወዴት እየሄደ ነው? እኛስ ምን እያደረግን ነው? ራሳችንን መጠየቅ አለብን የሚል ሐሳብ በስፋት እንዲሰራጭ እያደረገ ይገኛል። በተመሳሳይ በነገራችን ላይ ኦርቶዶክስ ውስጥም እንዲህ አይነት ሰዎች አሉ በየቦታው። ለጠቅላላው መግለጽ ባይቻልም አንድ ሙስሊም ወይ አንድ ፕሮቴስታንት ሰው ሲሞት ስጋው ደግሞ ሳይቀበል መሞቱ ከሁሉ በላይ ያሳዝናል በሚልና የሰውን ህልፈትና ሞት ተገን አድርገው የሚራኮቱ የማይረቡ ሰዎች መኖራቸው እጅግ አሳዛኝ ነው በሚል ሐሳቦች በስፋትና እየተነሱ ነው የሚገኙት። ከዛ ውጪ አንድ ጉዳይ እናንሳ። የነጻነት ቀብሩ ጉዳይና የቀብሩ ቦታ ሌላኛው አወዛጋቢው ጉዳይ ነው። በትናንትናው ዕለት ሰፋ ያለ ዘገባ ሰርተንላችሁ ነበር። ነጻነት ለጓደኞቹና ለወዳጆቹ እንዲቀበር ኑዛዜ የገባው የአለልቱ ጊዮርጊስ ነው። ለዚህም ወደ ደብሩ አስተዳዳሪዎች አግኝቶ እድሳት እንዲያደርግና የአያቱን የቀብር ቦታም ጎብኝቶ መመለሱ ከሰሞኑ አንዱ አነጋጋሪ ጉዳይ ሆኖ የወጣ ነው። ይሁንና እስካሁን ድረስ ባለው እንግዲህ ስርዓተ ቀብሩ የሚፈጸመው በቅድስት ሥላሴ ካቴድራል መሆኑ ለምንድነው ኑዛዜው የማይተገበረው ለሚል ውዝግብ እያስነሳ ነው። የተረጋገጠ ባይሆንም እኛ ባለን መላመት ሁለትና 3 ነገሮች ሊሆኑ ይችላሉ ነጻነት አለልቱ የማይቀበርበት አንዱ ምክንያት። ከነዚህ ውስጥ የመጀመሪያው አንዱ በቅድስት ሥላሴ ካቴድራል ትልቅ የቀብር ስነ ስርዓት መንግስትን ጨምሮ ማድረግ ይፈልጋል። ምክንያቱም ነጻነት የህዳሴ ግድብን ጨምሮ በአዲስ አበባ የልማት እንቅስቃሴዎችና የማስታወቂያ ስራዎች ትልቅ አስተዋጽኦ የነበረው ተወዳጅ ሰው ከመሆኑ አንጻር አለልቱ ጊዮርጊስ ቤት መንግስታዊ ኦፊሻል የቀብር ሽኝት ለማድረግ አይመችም። ከመኖሪያ ቤቱ ቲያትር ከሰራበት ቦታ ጨምሮ ወደ ሽኝት ለማድረግ የማይመች መሆኑ አንዱ ነው። ሁለተኛው ባለቤቱ እሁድ ጠዋት ነው አዲስ አበባ ለቀብር የምትገባው። ስለዚህ እሷ ከአሜሪካ በረራ አዲስ አበባ ደርሳ እንደገና ወደ አለልቱ ለመሄድ ያለው ጉዞና ድካም አስቸጋሪ ያደርገዋል የሚለው ሐሳብ ነው። ነገር ግን እስካሁን ስምምነት አልተደረሰም። ስለዚህ በይፋ እስካሁን መግለጫ ተሰጥቷል አንድ ጊዜ ብቻ። ግን የቀብር አስፈጻሚ ኮሚቴው በድጋሚ ሐሳቡን ቀይሮ የነጻነት ኑዛዜ ይፈጸማል ወይስ አይፈጸምም የሚለው አንዱ ጉዳይ ነው። ይሁንና ግን ባለቤቱና እንዲሁም ልጆቹ ግን በነገው ዕለት ነው የሚደርሱት። ነገራችን ላይ ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር መስርተዋል። 3 ልጆችም አሉት። ልጆቹ 18፣ የ15 እና 9 ዓመት እድሜ አላቸው። የመጀመሪያ ልጁ ኦሬገን ስቴት ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ እየተማረ ነው። ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል ጀምራለች። የመጨረሻዋ ፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበርና በፒያኖ ልምምድ እያደረገች ነው። ወደ ሙዚቃው መታዘነብል እንደሆነች ተገልጿል። ነፂ እንግዲህ በህይወት ቢኖር ማለት ነው አርብ ነበረ የጥር 8 2018 44 ዓመቱን ሊይዝ 30 ቀናት ሲቀረው ነው ከዚህ ዓለም ድካም ያረፈው። ይቅርታ የካቲት 4 ማለት ነው። በእንግዲህ 44 ዓመት ሊሞላው ነበር። 33 ዓመት ላይ ነፂ ተነጥቋል። ነጻነት ወርቅነህ ለሌሎች ሲደሰቱ ከማንም በላይ የሚደሰት በበርካታ ችግሮች ቢያልፍም ከሳቅና ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል።
አብረው ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰው በመድረስ የሚያምን በሰዎች ደስታና ሀዘን ጊዜ ቀድሞ የሚገኝ ነው። ይህን መቄዶንያና ሌሎችን ጉዳይ ያሳየ ሰው እንደነበረ ይገለጻል። እና በዚህ አርቲስት ሞት ንግድን ለመስራትን መሞከርና የራስን ፍላጎት ሃይማኖታዊ አጀንዳዎች ለማስፈጸም መሞከርን እንዲሁም በአርቲስቱ ህልፈት ላይ እንደመዘባበት ይቆጠራልና ኢትዮጵያዊ ጨዋነት ሴትና ባህል ወግ መጠበቅ አለበት። ከሁሉም የሟች ቤተሰቦች ወዳጆች ሞራል ማሰብ ግድ ነው የሚል ሀሳቦች እየተነሱ ነው። አዲስ መረጃ ምን ጉዳይ ይጋራዋል። በመሀል የሚወጡ ጉዳዮች ካሉ መለሳለሁ። አሁን አበቃው። መልካም ጊዜ